በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አሜን። በከበረች በዓሉ በጥቅምት 12 ቀን የሚነበብ የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል ድርሳን ይህ ነው። በእግዚአብሔር ፍቅር አንድነት የመላእክት አለቃ የቅዱስ ሚካኤልን ክብርና ገናንነት እናስብ ዘንድ ይገባናል። የመላእክት አለቃ የቅዱስ ሚካኤል ፍጹም ምልጃው ልመናውና በረከቱ ከእኛ ጋር ይኑር ለዘለዓለሙ አሜን። በሕይወቷ ሳለች ዋስ ያልፈለገች ነፍስ በምትሞትበት ቀን በሰማይ ዋስ አታገኝም። ነገሩ እንዲህ ነው። ብዙ ዕዳ ያለበት ሰው ቢኖር የሚከፍለው ባይኖረው የሚዋሰው ቢያጣ ወደ ፈራጅ ይወስዱታል። ዳኛውም ለአሽከሩ ይሰጠዋል፣ አሽከሩም ያስረዋል። ለቅሶና ጥርስ ማፋጨት ባለበት ቦታ ይጥለዋል። ዕዳውንም እስኪጨርስ ከዛ አይወጣም። እኛም በቁርጥ ፍርድ ቀን ከእግዚአብሔር አብ ፊት በደረስን ጊዜ እንዲህ እንሆናለን። በሕይወት ሳለን በዚህ ዓለም የሚዋሰን ካልፈለግን በሰማይ የሚዋሰን አናገኝምና፣ ይህ ማለት በዚህ ዓለም እንደሚቻለን ርኅራኄ ካላደረግን፣ ድሆች ጦማዳሪዎችን ከረሳን በሰማይ የሚዋሰን የሚቀበለን የለም ማለት ነው። እግዚአብሔር በቅዱሳኖቹ ስም ድሆችና ጦማዳሮችን ብናስብ፣ በእሱ ብናምን፣ ወዳጆቹ መላእክትን ብናከብር፣ ስማቸውን ብንጠራ፣ በጸሎቻቸው ብንማጸን፣ እሱም ይቅር ይለናል፣ እነሱም ይቀበሉናል። እነሱም በሰማያት ባሉ ቤቶቻቸው ይቀበሏቸዋል ዘንድ በአመፃ ገንዘብ ወዳጅ ግዙበት ብሎ ጌታችን እንደተናገረ፣ የታመነ ባልንጀሮችም ጌታችን ወንድሞች ያላቸው ድሆች ናቸው። እግዚአብሔር ባናምን፣ መላእክቱን ወዳጆቹን ባናከብር፣ ትእዛዙን ቸል ብንል በፍርድ ቀን የሚያድን የለም። በታላቅ ፍርድ ቀን እግዚአብሔር ቁርጥ ፍርድ የሚፈርድበት ቀን በደረሰች ጊዜ ወንድም ወንድሙን አያድንም፣ ልጆችም አባት እናታቸውን፣ እናት አባትም ልጆቻቸውን፣ ወንድሞቻቸውን አያድኑም። እናትም ልጇን ማዳን አትችልም። እንደሚነጥቅ አንበሳ የሚጠብቀን መከራ ነፍስና ሥጋችንን ያማረ መልካችንን የሚያቃጥል ገሃነመ እሳት አለብንና፣ በዚህ ዓለም ንስሐ ካልገባን፣ ቸርነትን ካላደረግን በሰማይ ምሕረትን አናገኝም። በዚህ ዓለምም የድሆች የጦማዳሪዎችን ገንዘብ ብትቀሙ፣ ነገሥታት መኳንንታት፣ በዚህ ዓለም የከበራችሁ ባለጸጎች ወዮላችሁ፣ ወይታ አለባችሁ። የመጻሕፍትን ቃል እየሰማችሁ አገልጋዮቼ ግን ትንቋችኋላችሁ። እኔ ከማዕረጋችሁ አዋረዳችኋለሁ። በእኔ ዘንድ ለእናንተ ብዙ መቅሰፍትና መከራ ተዘጋጅቶላችኋልና። ሥራችሁ የከፋ በጎዳና እየጠበቃችሁ ሰውን የምትቀሙ፣ ነፍስ የምትገድሉ ወንበዴዎች ወዮላችሁ፣ ወይታ አለባችሁ። መውጫ መሸሻ በሌለበት ቦታ የሚያቆያችሁ እሳት አለና። ወደ ሰው ሚስት የምትሄዱ ወንድሞቻችሁን የምታሙ ወዮላችሁ፣ ወይታ አለባችሁ። መውጫ መሸሻ በሌለው እሳት ትወድቃላችሁና። ጣዖትን የምታመልኩ መድኃኒት የምታደርጉ ወዮላችሁ፣ ወይታ አለባችሁ። ዘራችሁ ያልቀናና ስም አጠራራችሁ ይጠፋልና፣ ተስፋችሁም ብላሽ ይሆናልና። በገሃነመ እሳትም እንደ ሰም ትቀልጣላችሁና። ሰው አይታችሁ የምታዳሉ አገልጋዮችን፣ ድሆችን፣ ጦማዳሪዎችን የምትጠሉ እናንተ ግብዞች ወዮላችሁ፣ ወይታ አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ የሚያቃጥል ዕጣት ተዘጋጅቶላችኋልና። ትዕቢተኞች የምትታጀሩ ወዮላችሁ፣ ወይታ አለባችሁ። ዘመናችሁ ያጥራልና በእሳት ውስጥም ትወድቃላችሁና፣ በሲኦልም መረጋገጫ ትሆናላችሁና። መምህራንን የምትጠላቸውና የምትበትኗቸው፣ ደጋጎች ምእመናንን ድሆችን የምትንቋቸው፣ የምታቃልሏቸው ወዮላችሁ፣ ወይታ አለባችሁ። እንደዚህ እናንተም ትናቃላችሁ፣
ትጎሳቆላላችሁ፣ በእኔ ዘንድ ይፈረድባችኋል። ያለ ጊዜው ድንግልናችሁን የምታጠፉ ቆነጃጅት ወዮላችሁ፣ ወይታ አለባችሁ። የሚያቃጥላችሁ የእሳት ፍም አለላችሁና። የሰውን ልጆች ለማሳት የምትዘጋጁ ሴቶች ወዮላችሁ፣ ወይታ አለባችሁ፣ የሚያቃጥላችሁ እሳት አለና። ልጄ ክርስቶስን የምትጠሉ በቃሉ ያዘዘውን የማትጠብቁ ወዮላችሁ፣ ወይታ አለባችሁ። በጭንቅ ቀን በኋላ ዘመን የሚያቃጥላችሁ የእሳት ፈሳሽ አለና ወደ እሷ ትገባላችሁና ከክፉ ሰዎች ጋር ተቆጥራችሁ በውስጧ ትዘጋላችሁ። ሰንበትን የምትሸሩ የማታከብሩ ትእዛዝ የማትሰሙ ወዮላችሁ፣ ወይታ አለባችሁ። እኔ በሾተል ያጭዳችኋለሁ፣ በማቴ ያጠፋችኋለሁ። ረሃብ፣ ቸነፈር፣ ጥፋት፣ የሞት አመጣባችኋለሁ። እርስ በርሳችሁ ትፋጃላችሁ። ዳግመኛም እግዚአብሔር እንዲህ ብሏል፣ ቀን በፀሐይ ብርሃን የምትሄዱ ይመስላችኋል። በእግዚአብሔር ኃይል ነው እንጂ ፀሐይን፣ ጨረቃን፣ ከዋክብትን የፈጠርኩ እኔ ነኝና። ፀሐይም በቀን ያሰለጠንኩት፣ ጨረቃና ከዋክብትን በሌሊት ያሰለጠንኳቸው እኔ ነኝ። እናንተ ግን ሌሊት ትሰወራላችሁ፣ ቀን ትሸሸጋላችሁ። ከዓይኖቼ የምትሰወሩ ይመስላችኋልን? እግዚአብሔር አያይም፣ አይሰማም፣ አይጠቅምም፣ አይጎዳም ትላላችሁ። እስኪዩ አስተውሉ። ዓይን የፈጠረ አያይምን? ጆሮንስ የፈጠረ አይሰማምን? ሕይወትና ሞትን፣ ጨለማና ብርሃንን፣ መልካምና ክፉ፣ ጣፋጭና መራራውን የፈጠረ መጥቀም መጉዳት አይቻለውምን? በዓለማወቅ ተሳስታችሁ በደላችሁ ከኔ የምትሰወሩበት የላችሁም። ሁሉ በፊቴ የተዘረጋ የተገለጠ ነውና። በተራሮቼ በኮረብቶቼ ውስጥ ብትሸሸጉም ገደሉ፣ ዋሻው፣ ፍርኩታው አይሸሽጋችሁም። ሳሩ ቅጠሉ አይረዷችሁም። መሰወሪያ የላችሁም፣ በእጅ አታመልጡም። ፍጥረት ሁሉ በእኔ ፍቃድ ጸንቶ ይኖራልና። እኔ አበለጽጋለሁ፣ አደሃያለሁ። የምሾም የምሽር የምገድል የማድን የምቆጣ ይቅር የምል እኔ ነኝ። ከእጄ የሚያመልጥ የለም። ፍቃዴን የሚፈጽሙ ትሑታን የዋሃን በሰላም በሕይወት ይኖራሉ። ዳግመኛ የቤተ ክርስቲያን ልጆች ወንድሞቼ ስሙኝ። በኅዳር 12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል በኅዳር 8 ቀን በአርባቱ እንስሳ ኪሩቤል በዓል በኅዳር በ24 ቀን በ24ቱ ካህናተ ሰማይ በሱራፊል በዓል። በእነዚህ በአራቱ የምልጃ ቀኖች መላእክትና የመላእክት አለቆች ሁሉ፣ አጋዕዝትና ሥልጣናት፣ ኃይላትና መናብርት፣ ስፍር ቁጥር የሌላቸው በሰማይ ያሉ ሁሉ የመላእክት አለቃ የቅዱስ ሚካኤልን ሹመት ገናንነቱን የኪሩቤል የሱራፌል ክብር ያዩ ዘንድ ይሰበሰባሉ። በዚያች ቀን አብ የጽድቅ ጽሩን በሰው እጅ ያልተፈተለ ያልተሠራ የክብር ልብስ ያለብሳቸዋል። አብ በራሳቸው ላይ የደህንነት ራስ ቁር ያቀናጃቸዋል። እብሩ መልኩ የማይለወጥ ምሳሌው የማይታወቅ ነው። አብ የእሳት መጋረጃው ወደሚገለጥበት ይቀርባሉ። በመጋረጃ ውስጥም ሌሎች መላእክት ያላዩትን እንግዳ አስራት ረቂቅ ምስጢር ያሳያቸዋል። ካህናቶች ናቸውና የፊታቸው ጸዳል ከፀሐይ ከጨረቃ ይደምቃል። ዐይኖቻቸውም ከአጥቢያ ኮከብ ይልቅ ያሸበርቃል። ደስታቸውም ለዘላለም የማያልፍ ነው። በሰማይ የማይለወጥ የማይቀንስ ባለሟልነት አላቸው። ባዩትም ጊዜ ሁሉም አደነቁ። ሁሉም ላስገኘ ለመላእክትን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። በእውነት የከበሩ የሚያመሰግኑ የሚዘምሩ ብሩካን መንፈሳውያን የአብ ባለሟሎች ናቸው። ሚካኤል ገብርኤልን ሱራፌልና ኪሩቤልን የሚመስላቸው የለም። ዳግመኛም እግዚአብሔር እንዲህ ብሏል፣ ፈጽማችሁ አክብሯቸው። መታሰቢያቸውን ያደረገና በእነሱ ጸሎት የታመነ በእኔ ዘንድ ዋጋውን አያጣም፣ ለዘላለሙ አይጠፋም፣ ቢሞትም ለዘላለሙ ሕያው ሆኖ ይኖራል።
ይቅርቴን ቸርነቴን አደርግለታለሁ፣ ሀብትን ልጅነትን አሳድርበታለሁ። አብ መላእክትን እንዲህ አላቸው፣ ስማችሁ ከስሜ አንድ አድርገው የሚጠሩትን በሰጠኋችሁ ቃል ኪዳን የሚታመኑትን መታሰቢያችሁን የሚያደርጉትን በጸሎታችሁ የሚማጸኑትን ከጥፋት ከመከራና ከጭንቀት ከጠላት እጅ በእውነት ጠብቃቸው። አሜን። ክፉ ነገር፣ ርኩስ መንፈስ፣ እኩያን አጋንንት ወደ እነሱ አይቅረቡ። ረሃብ ቸነፈር ወደ ቤታቸው አይግባ። አሜን። ከሚያስጨንቅ ከሚነጥቅ ከሌባ ቀማኛ ከልዩ ልዩ ጠላት ከሚያደባ ከሚሸምቅ ይዳኑ። በቅርብም በሩቅም ያሉ ጠላቶቻቸው በእግራቸው በታች ይሁኑ። አሜን። ከሚያቃጥል እሳት ይዳኑ። አሜን። ይህ መጽሐፍ ለሕይወት ለደህንነት ይሁናቸው። አሜን። አብን ይህ በተናገረ ጊዜ እነሱ አመሰገኑት። ሁሉም ተነስተው በዙፋኑ ፊት ሰገዱ። ሁሉም አንድ ሆነው በአንድ ቃል እንዲህ ይላሉ፣ ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይ በምድር የመላ ነው። በልዕልና የሚኖር በትሑታን የሚመሰገን በኪሩቤል ላይ የሚያድር በአንድነት በሦስትነት ጸንቶ የሚኖር ሃሌሉያ። ሰማይና ምድር ለፈጠረ ለእግዚአብሔር ክብር ምስጋና እናቀርባለን። ሃሌሉያ። ብቻውን ታላላቅ ብርሃናትን ለፈጠረ ድንቅ ታምራትን ላደረገ ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ፀሐይና ጨረቃን ከዋክብትን ለፈጠረ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ለማይሻር ከረቂቃን ለረቀቀ ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ሕጸጽ የሌለበት ደህንነት ያለሌለበት ባለጸጋ ለሆነ ለእግዚአብሔር ምስጋና እናቀርባለን። አሜን። ሃሌሉያ። ከፍጥረት ሁሉ በላይ ብቻውን ያለ ከሚያስፈሩት ይልቅ የሚያስፈራ ከልዑላን በላይ ልዑል ለሆነ ለእግዚአብሔር ለአብ ምስጋና እናቀርባለን። በልዑላኑ አድሮ የሚኖር እሱ ነው። መንግሥቱ አይሻርም፣ ሥራውም አይመረመርም። አሜን። ሃሌሉያ። ለእግዚአብሔር ምስጋና እናቀርባለን። ሃሌሉያ። ለመንግሥት ምስጋና እናቀርባለን። አሜን። ለመድኃኒታችን ለኢየሱስ ክርስቶስ ምስጋና እናቀርባለን ለዘላለሙ አሜን። ሃሌሉያ። ወንድሞቻችን አብ ለመላእክቱ የሰጣቸውን ክብርና ልዕልና ነገርናችሁ። እናንተ ቃሉን ስሙ፣ ትእዛዙን ጠብቁ። ጌታችን ከአባቱ ትክክል በሆነ ጌትነት መላእክትን አስከትሎ በሚመጣበት ጊዜ ጻርቃንም በቀኙ ኀጣንም በግራው በሚያቆምበት ጊዜ ይቅር እንዲላችሁ ያን ጊዜ በግራ ያሉ የመጻሕፍትን ቃል ያልሰሙትን ያልታዘዙለትን እናንተ የተረገማችሁ ከኔ ተለይታችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላችኋል። በቀኙ ያሉትንም እንዲህ ይላችኋል፣ የተባረካችሁ ትዕቢት የማታውቁ ቂም በቀል የሌለባችሁ በጎቼ ወደ እኔ ኑ። አባቴ የባረካችሁ ወደ እኔ ኑ። እኔ ክብርን ጌትነትን የማያልፍ ባለሟልነትን እሰጣችኋለሁ። ደስ ይበላችሁ፣ ከእኔ ጋር ትኖራላችሁ። የተናገርኩትን አላስቀርምና ከቀድሞ ጀምሮ ለዓለም እስኪያልፍ ድረስ የተናገርኩትን ቃል አይለወጥም። አሁንም ሚካኤልና ገብርኤልን ሱራፌልና ኪሩቤልን ቅዱሳን መላእክትን ሁሉ አክብሯቸው። ዳግመኛም ነቢያትና ሐዋርያትን፣ ጻድቃንና ሰማዕትን፣ ደናግላንና መነኩሳትን ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ እግዚአብሔር ያገለገሉትን አክብሯቸው። ይልቁንም የደህንነት እናት የሕይወት እናት የአምላክ እናት የሆነችውን እመቤታችን ድንግል ማርያምን አክብሯት፣ በሰማይ ክብርን ደህንነትን ታገኙ ዘንድ። የመላእክት አለቃ የቅዱስ ሚካኤል ልመናው ክብሩ የማይሸነፍ ራስ ቁር ይሁነን። የትዕቢተኛ የዲያብሎስ ኃይል ያላያት የጻድቃን ነፍሳት የሚኖሩባት ወደ ሆነችው ወደ ሕይወት አገር ያግባን። ለክርስቲያን ማኅበር የእውነት ማዕድ በሚዘጋጅበት ጊዜ ያዕቆብ በረከትን በምናሴና በኤፍሬም ላይ እንደ አደረ እንዲሁም የመላእክት አለቃ የቅዱስ ሚካኤል
የፈጣሪው በረከት ይህን መጽሐፍ በጻፈውና ባስጻፈውና ባነበበው በተረጎመው የተሰጠውንም ቃል ኪዳን አምኖ ቃሉን በሰማው ላይ ይደር። ይቅርታው በእኛ ላይ ይሁን፣ ረድኤቱ ከእኛ ጋር ይኑር ለዘለዓለሙ አሜን። በኢየሱስ ቀኝ የሚቆም እግዚአብሔር ቃል ኪዳን የሰጠው ልዑል ክቡር የመላእክት አለቃ የቅዱስ ሚካኤል ያደረገውን ተአምር ይህ ነው። ተፈጥሮው እሳታዊ ነው። ከአንደበቱ የእሳት ነበልባል ይወጣል። በጸሎቱ ለሚታመኑ ሰዎች ምሕረትን የሚለምን ነው። እኛንም በደዌና መከራ ከሚሰቃዩ በገሃነመ እሳት የራሳቸው መከራ የሚቀበሉ ከቀናች ሃይማኖት ሕግ ወጥተው በገሃነመ እሳት ከወደቁ ከሰይጣን ሰራዊቱ ያድነን። የኀጢአት አገልጋዮች የሆኑትን የሰይጣንን ሰራዊት ያጠፉ ዘንድ እሳታውያን ባልንጀሮቹ ወደ ተሰበሰቡበት አንድነት ላገባን ለጥምቀት ልጆችን በአማላጅነቱ የሚገኘውን በረከት ያድለን። በማይዛባ ከሥላሴ የተሰጠው ሥልጣን በየቀኑ በየዘመኑ ይጠብቀን ለዘለዓለሙ አሜን። በአንዲት አገር በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ደሃ ሰው እንደነበረ ተነገረ። በየቀኑ በየሰዓቱ ዘወትር ወደ ቅዱስ ሚካኤል ቤተ ክርስቲያን ይገሰግስ ነበር። ከስዕሉ ፊት ቆሞ በፍጹም ሃይማኖት በጥቡ ልቦና እያለቀሰ ይለምን ነበር። የመላእክት አለቃ ሚካኤል ሆይ ልብስና ምግብ ይሰጠኝ ዘንድ ስለ እኔ ወደ ፈጣሪ ወደ እግዚአብሔር ለምንልኝ እያለ እንደዚህ እያለ ስለምን ሲማለድ ብዙ ዘመን ኖረ። ከዕለታትም በአንድ ቀን ቅዱስ ሚካኤል በራእይ ወደ እሱ መጥቶ እንዲህ አለው፣ ከተግባረ ዕድ ወገን ምንም ሥራ የማትሠራ አንተ ሥራ ፈት ሰው ምን ትለኛለህ? አንተ ግን ሥራ ፈት ሁነ ትቀመጣለህ፣ አትደክምም። ምድርም አትቆፍርም፣ እርሻም አትውቃም፣ አትዘራም። ወይንም ፍራፍሬ አትክልትም ይህንም ባትችል አትነግድም። እባርክልህና አበዛልህ ዘንድ የሥራንም ፍሬ አበዛልህ ዘንድ ረዳት ሆን ዘንድ የምትደክምበት ምንም ሥራ የለህም። አንተ ግን ከሰው ሁሉ ይልቅ በሁሉ ሥራ ፈት ችግረኛ ሆነ ራስን አደየ ከልጆችና ከሚስት ጋር የዕለት ምግብ እንኳን ያጣሁም። አሁን ወደ ቤተ ክርስቲያን ሄደ ትነግድበት ዘንድ ከቤተ ክርስቲያኑ ገንዘብ ወርቅ እንዲሰጥ ለኤጲስቆጶሱ ንገረው። እኔ ያበረክትልህ ዘንድ እግዚአብሔርን እለምነዋለሁ። ራስን ልጆችና የሚስትን የሕይወት ለማኖር እንድትችል እግዚአብሔር በደና ወደ ቤት ይመልስ። ይህን ነገር ሰምቶ እጅግ ደስ አለው። እግዚአብሔርን አመሰገነ። የመላእክት አለቃ ቅዱስ ሚካኤልን አከበረው። ያን ጊዜ ወደ ቅዱስ ሚካኤል ቤተ ክርስቲያን ሂዶ ከቤተ ክርስቲያኑ ገንዘብ ወርቅ እንዲያበድረው ለኤጲስቆጶሱ ነገረው። ኤጲስቆጶሱም የሚዋስ ሰው አምጣ አለው። ያም ሰው ኤጲስቆጶሱ ያለ ቅዱስ ሚካኤል የሚዋሰኝ የለም አለው። ያን ጊዜም ኤጲስቆጶሱ ያለ ወለድ ከቤተ ክርስቲያኑ ገንዘብ ሰጠው። እስከ 1 ዓመትም ሊመልስለት ቀጠሮ ሰጠው። ትርፉ ግን የራሱን የሚስቱና የልጆቹን ሕይወት እንዲረዳበት ፈቀደለት። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደ። በዚያ ወርቅም እየነገደ 1 ዓመት ተቀመጠ። ያም ሰው ኤጲስቆጶሱ የሰጠው ቀጠሮ አሰበ። ቀጠሮው እንደደረሰ አውቆ ያለውበት አገር ሩቅ ስለሆነ ለተቀጠረበት ቀን ላደርስ አይቻለኝምና ምን አደርጋለሁ አለ። ያን ጊዜ የእርሳስ ሳጥን ሰርቶ ይህ ወርቅ ለቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ነው የሚል ደብዳቤ ጨምሮ በሳጥን ውስጥ አደረገው። ያን ጊዜ ሳጥኑን ቆልፎ ሄደና የመላእክት አለቃ ሚካኤል ሆይ እኔ በጸሎት ታምኛለሁና ይህ ወርቅ ለቤተ ክርስቲያን አደርስልኝ ብሎ ከባህር ጣለው። ያን ጊዜ ታላቅ ዓሣ በዚያች ቀን ያንን ወርቅ ዋጠው። በዚያ ቀን የቤተ ክርስቲያኑ ጠባቂ ወደ ባህር ዳር ወርዶ ሂዶ ዓሣ የሚያጠምድ ሰው አገኘ። ለቅዱስ ሚካኤል በዓል ይሆነኝ ዘንድ ዓሣ አጠምድልኝ አለው። ዓሣ አጥማጁም እሺ ብሎ ወዲያውኑ ወጥመዱን ከባህር ጣለው።
ወርቅ የዋጠ ታላቅ አሳም ተያዘ። አሳ የሚያጠምደውም ሰው ለቤተ ክርስቲያን ጠባቂ ሰጠው። የቤተ ክርስቲያኑ ጠባቂም ያን አሳ ተቀብሎ ወስዶ ለኤጲስቆጶሱ ሰጠው። ሆዱን በቀደዱ ጊዜ በአሳው ውስጥ የእርሳስ ሳጥን፣ በውስጡም ወርቅና ደብዳቤ አገኙ። ኤጲስቆጶሱም ደብዳቤቱን አንብቦ ነገር አልሰወረ፣ ለማንም አልተናገረም። ከብዙ ቀን በኋላ ያ ሰው ከንግዱ ተመለሰ። በአንዲት ቀንም ኤጲስቆጶሱ ያን ሰው አግኝቶት ያዘው። ትነግድበት ዘንድ የተበደርከውን የቤተ ክርስቲያኑን ገንዘብ ለምን አትመልስልኝም አለው። ያም ሰውዬ እንዲህ ብሎ መለሰለት፣ ጌታዬ ሆይ የቤተ ክርስቲያኑ ገንዘብ ከደብዳቤ ጋር በሳጥን አድርጌ ከባህር ላይ እንደ ጣልኩት በመላእክት አለቃ በቅዱስ ሚካኤል ጸሎት እምልልሃለሁ። ያው እግዚአብሔር ያውቃል፣ የቅዱስ ሚካኤል አምላክ ገንዘቡ ነውና ወደ ቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ አምኜ ኤጲስቆጶሱን መረመረው። ሰውየውም ቀኑንና ሰዓቱን አስረዳው። ያን ጊዜ ነገሩ እውነት እንደሆነ አወቀ። ኤጲስቆጶሱም ተነስቶ በዚያ ሰው ፊት ሰገደ፣ እግዚአብሔርንም አመሰገነ። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረገው። ኤጲስቆጶሱም ያም ሰው ተወው። አንተስ እግዚአብሔር የምትፈራ መንፈስ ቅዱስንም ያደረብህ ሰው ነህ፣ እኔንም በጸሎት አስበኝ አለው። ከዚህ በኋላ ኤጲስቆጶሱ ከዚያ ሰው ጋር በፍቅር በአንድነት ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ገቡ። የመላእክት አለቃ የቅዱስ ሚካኤል የታምራቱን ገናነቱን ለሰው ሁሉ እየተናገሩ ለሚሰማው ግሩም ከማር የጣፈጠ ነው፣ ከውንም መጠጥ ይልቅ አጥንትን የሚያለመልም ነውና ልመናው አማላጅነቱ አጥር ቅጥር ይሁነን። የከፋ የጠላትን ወጥመድ ከኛ ያርቅልን ይቁረጥልን። ከኛም ላይ ድካም ያርቅልን። ከልቦናችን ክፋት ቂምን ያጥፋልን። ፍጹም የደህንነት ፍሬን እንድናፈራ ያድርገን ለዘላለሙ አሜን። አባቶቼ፣ ወንድሞቼ፣ ወዳጆቼ ስሙ። በኋላ ዘመን አስበን የሚካኤልን ታምር ጻፍ። የጌታን ባለሟልነት እናገኝ ዘንድ ደስ የሚያሰኝ በሙሽራው ሰርግ ደስ ይለን ዘንድ እግዚአብሔር በይቅርታ በቸርነት ይጠብቀን ዘንድ እኛም ለመጎብኘት አማላጅ የሆነ ሚካኤልን ይላክልን ዘንድ የቤተ ክርስቲያን ልጆች ይጠብቀን ዘንድ የሚጎዳ ሰይጣንን በፊታችን ያጠፋው ዘንድ በክንፎቹ ከሲኦል እሳት ባሕር ያሻክረን ዘንድ አማኑኤል ወደሚያወርሳት ወደ መንግሥተ ሰማያት ያገባን ዘንድ ከገነት ፍሬ ይመግበን ዘንድ ለእኛም ለክርስቲያን ወገኖች የምሕረት ቃል ያሰማን ዘንድ ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ጥቅምት 12 ቀን እግዚአብሔር ወደ ነቢዩ ወደ ሳሙኤል ልኮታልና ወደ ቤተልሔም ሄዶ ዳዊት አባት ወደ እሴይ ቤት ይሄድ ዘንድ አዘዘው። ልጁ ዳዊት እንደቀባው በቂስ ልጅ በሳኦል ፋንታ በእስራኤል ልጆች ላይ ይነግሥ ዘንድ ያን ጊዜ ነቢዩ ሳሙኤል ተነስቶ ነገሥታቱ የሚቆርቡበትን የዘይት ቀንድ ይዞ ወደ እሴይንም ጠርቶ ከዘር በእስራኤል ልጆች ላይ ቀብቻ ያነግሥ ዘንድ የእግዚአብሔር መልአክ አዞኛልና ልጆችን ሁሉ አቅርብልኝ አለው። እሴይም ከነቢዩ ከሳሙኤል ቃል ይህንን ነገር ሰምቶ እሺ አለ። ከዳዊት በቀር ልጆቹ ሁሉ አመጣለት። እሱም ከወንድሞቹ ታናሽ ነበርና በእርሻውም በጎቹን ይጠብቅ ነበር። በእያንዳንዱ በእሴይ ልጆች ራስ ላይ ነገሥታቱ የሚቀቡትን የዘይት ቀንድ ባደረገ ጊዜ እግዚአብሔር አልፈቀደላቸውም። ሳሙኤልም እሴይን ከልጆች ምንም የቀረ የለምን አለው። እሴይም ሳሙኤልን አንድ የቀረ አለ፣ እሱ ከወንድሞቹ የሚያንስ ብላቴና ነው፣ በእርሻ ውስጥም በጎችን ይጠብቃል አለው። ሳሙኤልን እሴይን ፈጥነ አምጣልኝ አለው። ወዳውኑ አመጣለት። ቀርነ ቅቡን አንስቶ ቀባው፣ እግዚአብሔር ፈቅዶለታልና። ነቢዩ ዳዊትን በእስራኤል ልጆች ላይ ነገሠ። ዳግመኛ በዚህ ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ነቢዩ ወደ ዳዊት ላከው። የኢሎፍሊ ሰው የራኢትን ወገን የነበረውን ጎልያድን እስከ ገደለው ድረስ ረዳው፣ አበረታው።
የእስራኤል ልጆች ከጠላቶቻቸው እጅ አዳናቸው። ስለዚህ ነገር በየወሩ በ12 ቀን የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል በዓል መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን ሥርዓት ሰርተውልናል፣ አዝዘውልናል። አማላጅነቱ የፈጣሪው በረከት ልመናው ከእኛ ጋር ይኑር ለዘላለሙ አሚን። በመላእክት አለቃ ቅዱስ ሚካኤል ልመና በእግዚአብሔር አጋዥነት የሚካኤል ድርሳን መጽሐፍ ተፈጸመ። ይህንም በደህንነት በሰላም ላስጨረሰን ለእግዚአብሔር ክብር ምስጋና ይሁን፣ ይግባው፣ አሚን።